እስኪ ና አሸንፈው የታባቱ እመቤቴ በእርግጠኝነት ብዙ ሰው ይታረቃል በዚህ ሙዝ ላይ ብዙም አይደለም ፍቅር ያሸንፋል እንዴት ናችሁ ደህና ናችሁ ሰላም እንዴት ናችሁ ደህና ናችሁልኝ እንዴት ነበር ቪዲዮቻችን እንዴት ናቸው ኮሜንቶቻችሁ ቆንጆ ናቸው ያ በጣም ማስካከል ያለብንን ነገር በደንብ ንገሩን ምንም ነገር ይሁን እሺ በስነ ስርዓት ስለሰው ማርያም እኔ እንደውም ሰለቻችኋል እንዴ ያልኩኝ ያሰብኩ ነበር ግን ስናይ ኮሜንትና ሁሌ ነው እና ሁሌ ነው የምንመጣው እሺ ከዚህ በኋላ ሁሌ ነው የምንመጣው ሶ አባብ ዩቲዩብ ቻናል ለከፈተ ታውቃላችሁ ዮሀብት ኦፊሻል የሚል ነው የራሱ ቲክቶክ አካውንት ላይ ባዮ ላይ ሄዳችሁ ሰብስክራይብ ታደርጉለታላችሁ እና ሰብስክራይብ አድርጉ እሺ ያያችሁ ሰብስክራይብ ማታረጉ ሰዎች እንዳላችሁ ደርሰንበታል ሰብስክራይብ አድርጉ በውጪ በፍቅር አምላክ ዋካችሁ ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉ ኢትዮጵያ ውስጥ ሆናችሁ መታዩ ሰዎች VPN ያበራችሁ እዩልን ለኛ በጣም ጥሩ ስለሆነ ማለት ነውና የተለያዩ ስራዎችን ይዘን እንድንመጣ በደንብ ያግዘናል ማለት ነው እና ቻርለም ደግሞ ከዚህ በኋላ እንደዚህ ማውራትም ቁም ነገሮችን ያወራን ደግሞ ስራ ቆንጆ ስራ ይዘን እየመጣን ነው ስፔሻሊ ለሁለት ቆንጆ ስራ እየሰራን ነው ከዛ በመቀጠል ደግሞ እሷም ቆንጆ ስራ ያው እንደምታውቁት ራሄል ጌቱ እያስጨረሰችላት ነው ከዛ እኔም ደግሞ የራሴ ስራ እየጨራረስኩ ነው የሚገራርም ስራ በቃ ስራ በስራ ነው የምናደርገው በቃ ሶ ትርፋችን ምንድነው የናንተ ፍቅር ነው ሰብስክራይብ አድርጉ አዲስ አመት ከመግባቱ በፊት ጋይስ 100,000 መግባት አለብን ግድ ነው ደግሞ ያስገቡናል ምክንያቱም በዚህ ታይም ውስጥ አሁን 50,000 ስንገባ ጋይስ ልክ እንደኔ እናቶች ለሆኑ ሰዎች እንዲሁ ቀለል ያለች ጊፍት እንሰጣለን ዞር እያልን ማለት ነው 50,000 መግባት አለብን ግን ታረጉታላችሁ እሺ እና ዛሬ ስለምንድን ነው የምናወራው ዛሬ ያው ባለው ነገር ማለት ልጅ አባቱን እና እናቱን አንድ ላይ ሆኖ ማደግ እንዳለበት ሁሉ እናትና አባቱ ጋር ሆኖ ማደግ እንዳለበት ሁሉ እሱ የታወቀ ነው ዋው ግድ ነው ያስፈልጋል አይደል ያ በጣም ግን ደግሞ አንቺ አሁን እኔ በታይሙ ጥየሽ ነበር ማምና አንቺ እኔ ትችሽ በሄድኳባቸው ጊዜያቶች ውስጥ ምን አይነት ጊዜዎች ያሳለፍሽ እስኪ ይሄንን ማለት ያው እኔም ማወቅም እፈልጋለሁ አልነገርሽኝም ያው የምረዳው ነገር አለ ግን ደግሞ እስኪ በደንብ እናውራውና ያው ለነሱም ትምህርት የሚያስተምርም ነገር ይሆናል እናውራው ይሄንን ጉዳይ እናውራበት ብዬ እሺ just ማስታወስ ስለሆነ አልፏል ግን ያው አስተማሪም ነገር ይኖርበታል ቆንጆ ነገር ይኖርበታል ምክንያቱም ሁላችንም ላይ ያሳለፍነው ነገር ትምህርት ወስደንበታል አይደለኛ እኛም የተማርንበትን ደግሞ እነሱ ይሄንን ነገር በቃ እንዲማሩበት እኛ ካሳለፍነው ነገር እንዲማሩበት ማለት ነው ለማድረግ ያክል ነው እና እስኪ የሆነ ነገር ወይስ እስኪ ኦኬ ባይ ዘ ዌይ ዝናብ እየዘነበ ነበር አይረብሻችሁም አድምጹ ጣጣ ሲል ተስፋ እናደርጋለን እንዳይረብሻችሁ እና ቆንጆ ነው ባይ ዘ ዌይ እኔ ያን ጊዜ አልጠላው በጣም ብስል እንዴት ነው አስተዋይ እንደሆነ ያደረገኝ አምላኬም በደንብ እንዳይበት ነው ያደረገኝ ከሱ ውጪ ምንም መሸሸጊያ እንደሌለኝ እንዳይበት ነው ያደረገኝ ማርያምን በጣም እና በቃ ነገሮችን ሁሉ ለመተው አንደኛ ከምክንያቶች መካከል ማለት ነው እኔን ጥቅም ለኔ ላይ ጥቅም ጥሎ ነው ያለፈው ያ ነገር ይሄ የተለየ ነገር ምናምን ሳይሆን አምሮዬ ምን አይነት ነገሮች ላይ ማስተዋል እንዳለብኝ አድርጎኛል ነገሮችን እንዴት ማስኬድ እንዳለብኝ ምን አይነት ሰው ማመን እንዳለብኝ ጓደኞች ኢቭን ጓደኛ በጣም ጓደኛ
ኢቭን በጣም ጓደኛ የትኛው ለኔ በጣም መልካም እንደሆነ ለኔ የምር ለኔ እኔን የሚወዱኝ ሰዎች የምር ይወዱኛል ወይ ብዬ ያረጋገጥኩበት ጊዜ ነው። ባይ ዘ ወይ አላወራው የኔ ጓደኞች ብቻ አይደለም ያንተም ጓደኞች ብዙዎቹ ደግሞ ተመሳሳይ ናቸው ጓደኞቻችን እና ጓደኛ ሁሉን አይደለም ትምህርት ነው አብዛኛው ያና በጣም እንድጠነቅቅ ነው ያደረገኝ ማንን ማመን እንዳለብኝ ማንን ማመን እንደሌለብኝ አክቹሊ እናቴ በጣም ያሳለፈቻቸው እስኪ የምትፈልጉ ከሆነ ሄጄ እዛው ሰቆጣ ድረስ ሄጄ እሰራላችኋለሁ ከእናቴ ጋር በጣም ልቧ የምትገርም ብዙ ነገሮችን ብቻዋን የምታሳልፍ ጀግና እናት ናት። ብቻዋን ነው ልጆቿን የምታሳድገው ማንንም ነው ማያግዛት ብቻዋን ነው የምታሳድገው በቃ ሁላ ከሷ ነው በጣም ብዙ ነገሮችን የተማርኩትና በእርግጠኝነት በጣም ስለምትማሩ በጣም ስለምትወዷት እሄዳለሁ አሁን በቅርብ እሄዳለሁ እሷ ጋር እና እንደሄድ የምትፈልጉ ከሆነ የምር ኮሜንት ላይ አስቀምጡልኝና ብዙ ነገሮችን ዋጥ አርጌ ምናምን ነገሮችን እንዳሳልፍ ያደረገኝ እሷ ያሳለፈችበት መንገድን አይቼ ስላደኩኝ ነው እና ያን ያክል በቃ ከባድ ነበር አክቹሊ ግን አሁን ሲያልፉ ምናምን ቀለል ያለኝ ምናምን ወደኔ ያመጣው ነገር በጣም ጥሩ ነገር ስለሆነ ነው በደንብ እንዳስተውል ትልቅ ልጅ እንደሆነ አድርጎኛል የምር ደግሞ እናት ከቅርብ ጊዜ ድረስ እናትነቴን አምኜ ራሱ አልተቀበልኩም ነበር እንዴት ነው ከጓደኞቼም ጋር ምናምንም እንዳልኳችሁ ትራውማም አለ ከዛ ከጓደኞቼ ጋር ደግሞ ምናምን አለመሆን አለ ምናምን ከዛ ከልጅነታችን የሚያሳልፍ ነው ነገር አለ ሶሪ ከዛ አንፃር እኔም ወደ ኋላ አልቀርም ልጅ ስለወለድኩ ብቻ ሁሉም ሰው እኔን የበታች ላይ ያደርገኝ አይችልም ልጄ እኔን ወደ ኋላ ላይ ያስቀረኝ አይችልም እያልኩኝ የምር ማርያምን እናትነቴን እስከ ቅርብ ጊዜ ድረስ አልተቀበልኩም ነበር ታምነኛል በጣም እየታገልኩ ነበር በጣም በቃ አማራጭ ስለሌለኝ እየታገልኩ ነበር ይዤ እንጂ ውስጤ ላይ የሆነች ድምጽ አለች በቃ እናትነቴን አምኜ አልተቀበልኩም ነበር ከባድ ስለሆነ እኮ ነው አሁን አንቺ እንዳልሽው በቦታው ላይ ስላልሆንሽ ማለት አንቺ የምትጠብቂው ነገር አለ ማሳለፍ የምትፈልጊው ነገር አለ ያ ነገር ስለቀረብሽ ነው አንቺ እንደዚህ አይነት ስሜት የሚተሰማሽ ማለት ነው በጣም እና ደግሞ ኢቭን ይላችሁ ጋይስ ምንም ብራኒ እግዚአብሔር በጥበቡ እኮ እኔ በጣም እግዚአብሔር እኮ በጣም የሚወደኝ ሰው ነኝ ማርያም አደልቶ የሚወደኝ ሰው ነኝ ምንም ስራ እኮ ነው አልሰራም እኮ ወንድሜ ባይኖር ማለት ነው ወንድሜ ነው አሁን ብዙ ነገሩን ከቨር የሚያደርግ የነበረው ምናምን ግን በቃ እናት ሆነን ወልደን ቤተሰብ ጋር ሆነን ከባድ እኮ ነው ታውቁታላችሁ አይደለ እና ደግሞ ሁለታችንም ደግሞ በጣም ተጠባቂዎች ነበርን በቃ ጥሩ ህይወት የሚኖሩ ምናምን ተብለን ኢቭን ልጄ ሀብታሙ ልጅ እንደሆነ ፋሚሊ ሲያቅ ምናምን በቃ በጣም ትልቅ ኑሮ እንደምንኖር ምናምን ነው አንተም እዛ የምታሳልፈውን ሰው ማንንም አያውቅም እኔም እዚህ ደግሞ ዋጥ አርጊያት መቤቴ እኔ ከየት ነው የሚመጣው ግን ከየት ነው ብሩን ያላቅም ከየት እንደሚመጣ ግን ብር ለሆነ ነገር አላጣም ኢቭን የበታችነት ስሜት እንዳይሰማኝ እያልኩኝ ማለት ነው ከጓደኞቼ ጋር እንኳን ሰብሰብ ስንል ምናምን ስንበላ ወይኔ ልከፍል እችላለሁ ካልሆነ እኩል ነው መክፈል የምፈልገው የበታችነት ስሜት እንዲሰማኝ በእነሱ ፊት እንደዛ ወይ ስለወለደች ወደ ኋላ ቀርች እንዲሉኝ አልፈልግም ነበር ፋይናሊ ግን በቃ ማመን ስላለብኝ ነው ያችን የ1 ደቂቃ ቪዲዮ የሰራሁት በቃ ፋይናሊ በቃ በጣም ሲአቅም አጥሮኝ ምናምን ነገር ዲሳይድ ማድረግ ስለነበረብኝ ነው ያን ቪዲዮ የሰራሁትና በጣም ከባድ ነው የምር ነው ማርያምን ልጅ አባትና እናት ለልጅ ብቻ አይደለም አስፈላጊነታቸው አሁን ለኔ በጣም ነው የምታስፈልገኝ የነበረው አት ዳት ታይም ብትኖር በጣም ብዙ ነገሮችን ማለፍ ይቻል ነበር ስላልሆነ አላማረድም ቢሆን ደስ ይለኝ ነበር ገባ ብዙ ነገሮችን አብረን ማሳለፍ እንችል ነበር ኢቭን እኔ ጋር የነበረውን ስሜት በሙሉ ያው ስንወልድ ስናረግዝ ከዛ ደግሞ እስኪያድግ ምናምን እያጠባና ብዙ ነገሮች ብዙ ስሜቶችን እናስተናግዳለን ትረዳኛለህ እነሱ ነገሮች አንተ ጎኔ ብትሆንልኝ ኖሮ አንተም እንደዛ ተሰቃይም ነበር እኔም እንደዛ አልጎዳም ነበር ሶ ለልጄ ብቻ ሳይሆን የምታስፈልገው ለኔም በጣም ነው የምታስፈልገኝ ከዛ ቁጭ ብዬ ሳስበው ማለት ነው እሺ ቆይ ኔክስት እሺ ከዛስ እኮ ነው አሁን ላይ ኔክስት ላይፍ እሺ ከዛስ አለፈ ምናምን አባባ አደገ ምናምን
ከዛ እኔም እኮ ልጅ ነኝ እኮ አይደለ ወጣት ነኝ ምናምንና ማግባት ቤተሰብ መመስረት ፈልጋለሁ አይደል መስርቼ ከዛስ ልጄስ ስላለው ልጄስ ከዛ እንጀራ አባት ነው የሚሆነው ኦብቪየስሊ እኮ ምንም ነገር ሊሆን ይችላል አባቱን ሊተካል አይችልም አልፈልግም ያን ነገር ሳይስብ እኔ በጣም ረበሻለሁ ማርያም በጣም ነው የምረበሸው አልፈልግም እኔ እስከነ ምናምኑ የልጄ አባት ይሻለኛል ብዙ ሰዎች ስትወቅሱኝ ስላየሁኝ ነው I don't care by the way እና ደግሞ በደንብ ነው የምቀበለው ሐሳባችሁን በደንብ ትክክል ናችሁ ሰው ካሳለፈው ነገር አንፃር ነው ኮምፔር የሚያደርገው በጣም ልክ ናችሁ የምትወቅሱኝ ወቀሳ ራሱ ልክ ነው ገባችሁ ግን እኔ በቃ ረጅም የሚያስኬደኝን ውሳኔ ነው ለራሴ ለስሜቴ ረጅም ርቀት ያስኬደኛል ብዬ ያሰብኩትን ውሳኔ ነው የወሰንኩት በቃ ባጭሩ ሰላምን ነው የመረጥኩት ነው አዎ እና ደግሞ ሁለታችንም የሚያደግንበት ነገር በነገርሽ ላይ ተመሳሳይ ነው አንድ አንቺም ያ በጣም ሁለታችንም ተመሳሳይ የሆነ እድገት ነው ያለን እውነት ለመናገር አንቺ ህፃን እያለሽ ነው አባትሽ ከእናትሽ ጋር የተለያዩት እኔም ደግሞ በጣም ህፃን እያለሁ ነው የተለያዩት እና እኔ አያቴ ነች ያሳደገችኝ አንቺም እናትሽ ጋር ነው ያደግሽው እኔ እናቴ እናቴም ጋር እየተመላለስኩኝ ግን ከባድ ነው በጣም ከባድ ነው ምክንያቱም አባትና እናት ሆኖ የሆነ እስቲ ለህፃኑኝ እኔ የምፈልገው ነገር ነበረ እውነት ለመናገር ምክንያቱም አባቴና እናቴ አንድ ላይ ሆኖ ማየት ይፈልጋሉ በቃ ያንን ፍቅር ነው ታውቂያለሽ አሁን በዚህ መንገድ አሁን ያለው ነገር ሳይስተካከል ቀርቶ ጸጥ ብለን ቢሆን ልጃችን ነው እኔ ማሰብ ምክንያቱም አሁን እኔ ባደግኩበት መንገድ ሳስበው ይሄ ልጅ ያለ ኃጢአቱ ለምን ይጎዳል ለምን ይበደላል እና ደግሞ ጋይስ እኔ ማለት ነው እዚህ ቆሜ የመታየቴ ሚስጥር ልጄ ነው ባይ ዘ ወይ ልጄን እያየሁ ነው ተስፋ ማረጋው ልጄን ሳይው ካለኔ ሌላ ማንንም እንደሌለው ነው ማቀው ይቅርታ እሱ እኔ መኖሪ ምክንያት ልጄ መኖሩ ነው እመቤቴን የመረኝ ነው ሶ ምናልባት 25% ሊሆን ይችላል ለራሴ የምኖረው በቃ በጣም ብዙም ፐርሰንት ለሱ ስል ነው የምኖረው ስለዚህ ለሱ የሚጠቅመውን የትኛውንም ነገር ለምን እኔን ምንም ነገር ውስጥ አያስከትተኝም ለሱ የሚጠቅመው ከሆነ ምንም አይነት ነገር አደርጋለሁ እኔ ይሄ የኔ ነው ሶሪ አቋረጥኩ ቀጥታ እና እንዳልኳችሁ ሁለታችንም ተመሳሳይ እድገት ነው ያለን መሆንም የለበትም ያው በእኔና በሷ መሀል የተፈጠረው ነገር እንዳለም ሆኖ ግን መሀላችን ፍቅር አለ ፍላጎት አለ ያለያየንም መንገድ ደግሞ እሷና እኔ እናውቀዋለን እናንተም በትንሹ ታውቁታላችሁ ግን በቃ እግዚአብሔር ይመስገን ሁሉም ነገር ተስተካክሏል ግን አሁንም በቃ ለሚመጣው ነገር አሁን ብዙ ባልና ሚስቶች እኮ በእንደዚህ አይነት መንገድም ባይሆንም ወልደው ምናምን ይለያያሉ ግን ባይሆን የምሬ ነው ማለት እኔ ያደኩበት መንገድ አለ እሷም ያደገችበት መንገድ አለ ሁለታችንም እናውቀዋለን ውስጣችን ላይ እና ያ ነገር ባይሆን የምሬ ነው እርቅ የሚባለው ነገር ቢኖር በቃ ጊዜ ብንበዳደል ያው እንደየበደሉ ከባድ ነገር አለ ግን የምሬ ነው ማርያምን ይቅር መባባል በጣም ደስ የሚል ነገር ነው ሰላም ምክንያቱም አሁን እሷና እኔ ሰላም ሆነን አይደለ ታረቅን እግዚአብሔር ይመስገን ሰላም ሆነን አሁን ስራ እያሰብን ነው ስራ እየሰራን ነው ልጃችንን እያሳደግን ነው እና እንደው እየተጣላችሁ ካላችሁ እንደው በፈጣሪ ለምናችሁ የምሬ ነው ማርያምን ታርቃችሁ ምን አይነት ሰላም እንደምታገኙ ማርያምን ምን ልበላችሁ እኔ አሁን ላይ ያለሁበት ሰላም ሰይፉ ላይ እንደው ካያችሁኝና አሁን ላይ ካያችሁኝ ለውጥ ራሱ የሆነ የሚጋባ ነገር አለ እና እንደው በእኛ ስም እንኳን ብትታረቁ ማርያምን ታረቁ ማርያምን ሰላም በቃ ሰላም የሚገርም እንቅልፍ ነው የሚተኛው ማርያም እኔ እንቅልፍ በቃ ጭራሽ ቶሎ መተኛ አይነሳው አልነበርኩ ያሬ ነው ማርያም ወይ 9 ሰዓት 10 ሰዓት በቃ ፍጥጥ ብዬ ስልኬ ጋር ምናምን እኮ ትኩረት እያደረኩ አይደለም እኮ
እገላበጣለሁ ሐሳብ ይዘኛል መጨናነቅ ምናምን በቃ ጭንቀት ቁጥጥር ስለምለው ግን አሁንስ ማርያምን 4 ሰዓት 5 ሰዓት ከሆነ ጭንቀት ይመጣል እና ሰላምን የመሰለ ነገር የለም በቃ ታረቁ በማርያም ልጅ ባይኖራችሁም ቢኖራችሁም ካላችሁ ግዴታ ነው መታረቅ ጋይስ ፕሊዝ በቃ በየግልም ያለብን ችግር ካለ ጸሎት እናርግ በየሃይማኖታችን እግዚአብሔር ውስጣችን ያለውን ችግር እንድንፈታ አግዘን እንበለው በየሃይማኖታችን ታረቁ በቃ በተለይ ልጅ ያላችሁ ሌላ መንገድ ውስጥ አትግቡ ፕሊዝ በቃ ፕሊዝ በእናታችሁ አሁን እኔና በባኮ ሁለታችን አንድ ላይ ሆነ ያቀም አሁን ስንሄድ እንዴት እንደሚሆን እኮ አሁን አንድ ላይ ሲያን እንዴት እንደሚሆን እኔም በቃ እንባ ይመጣል ተቃቅፎ ምናምን እየተጫወቱ ምናምን ሳይ ኪዳነ ምህረት በስማም ጉጉቴ እኮ ነው ህልሜ እኮ ነው ይሄ ነገር እኮ ምናምን ነገር አገኛችኝና ማርያምን ታረቁ በእናታችሁ በቃ የተጣላችሁ ታረቁ ሰላምን የመሰለ ነገር የለም እህቱም ከወንድሙም እኛ የወለድን ሰዎች ስለሆነ ከሱ አንግል እያወራናችሁ ስለሆነ ነው እንጂ እናት አባትም ልጆች እህት ወንድምም ልጅ ያላችሁም ልጅ የሌላችሁም የምትዋደዱ ከሆነ በውስጣችሁ ፍላጎት ካለ ምናምን በየሃይማኖታችሁ ጸሎት አድርጉና ታረቁ እኛም ማድረግ ያለብን ነገር ካለ ንገሩን እሺ የምር የምናግዝበትን መንገድ ካለ አውሩ በውስጥ በቲክቶክ በሷም ቲክቶክ አውሩ ኮመንት ሴክሽናችንም ክፍት ነው ማርያም እና በቃ መነጋገርን የመሰለ ነገር የለም ይሄ ከሩቅ ሲታይ እንደ አባት ገዳይ ምናምን እንደዚህ መታየቱ ምናምን ጥሩ አይደለም ተገራርባችሁ ችግሩን መፍታት ቢቻል መፍታት መነጋገር ተነጋግሮ ያለውን ነገር ማስተካከል ቢቻል በቃ እንደዛ ቢሆን እኔ ማሰበው ማለት ነው አሁን ዝም ማለት ዝም ነው በቃ ዝም ማለት ዝም ነው በቃ ይሄዳል ብዙ ነገር ይፈጠራል በቃ አከተማ ተሰበረ ደቀቀ ነገር በቃ ግን ስታወሩ ኢቭን አሁን እንደ ቀደም ኦርተናል ስልክ እንኳን መደወልም ይከብደኝ ነበር ያው የሷን ስሜት ስለምፈራ ነው እኔ በታይሙ ግን በቃ ደውለህ እንደው ደህና ነሽ እንኳን ማለቱ በጣም ትልቅ ነገር ነው ይታወቃል እኔ ደግሞ አይላችሁ ጋይስ በጣም እኮ ኢጎ ስለሚያሸንፍ ነው ባይ ዘ ወይ ያኔ ማለት ከሚፈጠረው ነገር አንፃር ምናምን በቃ ላልጠብቅ እችላለሁ ተስፋ ልቆርጥ እችላለሁ ግን የሆነች ፓርት ላይ በየቀኑ ስልኬን ቼክ አደርጋለሁ እኮ ልደውል አልደውል እንደውም ይደውል እያልኩኝ ያ ሁሉ ጊዜ ስጠብቅ ነበር እሱም ልደውልላት እንዴ ብትደበርስ ልደውልላት ብትደበር ያ ሁሉ ጊዜ ከሚያል አክቹአሊ ለጥሩ ነገር ነው አሁን በደንብ በቃ ጥሩ ስሜት እንዲሰማን ሆነ እግዚአብሔር ያለ ምክንያት ምንም ነገር አያደርግምና እንደዛ አይነት ስሜት ያላችሁ ሰዎች ካላችሁ የምትወዱት ሰው ከናፈቃችሁ በቃ ማግኘት የምትፈልጉት ሰው ካለ ይቅርታ መጠየቅ የምትፈልጉት ሰው ካለ ይጓያዛችሁ ጋይስ በቃ ደውሉና ይቅርታ ከፈለገ የራስ ጉዳይ ብሎ ይዝጋብን ይቅርታ በቃ ሰላም እናውርድ በሉ ድፍር ብላችሁ በቃ እንጂ እሱ ነው ያስቀየመኝ እሱ አንድ ካላረግች አትባባሉ ጋይስ በማርያም እልህ ነው በነገራችን በቃ ይቅርብንና በቃ የምራው ይቅርና ተደዋወሉ በቃ ደውሉላቸው እግዚአብሔር ደግሞ እርቅን ይወዳል ማርያምን የምሬ ነው ፍላጎቱም ካለ ፍቅሩም ካለ እርቅን ይወዳል እግዚአብሔር ያግዛል እርቅ ልባችሁ እርቅ ውስጣችን ምንም የፍቅር አምላክ እኮ ነው ያለን እኛ አይደል ሌላ ምንም እኮ ምክንያትም የለንም ይሄ ቢግ ዲል አይደለም አምላካችንን ማሰብ ብቻ በየሃይማኖታችን አምላካችንን ማሰብ የሁላችንም ሃይማኖት የሚፈቅደው እርቅ ሰላምን ፍቅርን ከዛ ውጪ እምነት ከዛ ተስፋ ማድረግ ከዛ ደግሞ የምር መዋደድ ነው ሌላ ምንም ካልኩሌሽን የለውም እምነት በጣም ይወሳኝ ነው ከዛ ደግሞ ተስፋ የምር ደግሞ ጥሩ ነገር እንደሚመጣ ተስፋ ማድረግ እኛ ጋር ያለው እሱ ብቻ ነው ሌላ ምንም የተለየ ነገር የለም እምነት ቢውልድ ማድረግ ነው በቃ የተቆራረጡ ነገሮችን በቃ እምነታችንን ቢውልድ ማድረግ ጊዜ ያስፈልገናል ተስፋ ግን እናደርጋለን አሁን ቁጭ ብለን የምናወራቸው ነገር ብታዩ ልጃችንን አቅፈን ምናምን ትንሽ ጊዜ እኮ ነው አክቹአሊ ግን በቃ ሰላም ረጅም ጊዜ ያስኩዘናል የምሬ ነው ማርያምን ሰው እምነት ተስፋ ፍቅር በቃ ሌላ ምንም ነገር የለውም ካልኩሌሽን እና ተደዋወሉ እስኪ በእኛ ስም እስኪ ታረቅን እስኪ በሉን እንደ ኮሜንት እናቴ ትሙት ታረቅን እኮ ደወልኩላት ይቅርታ ተባባልን በቃ እስኪ ሏችሁ አጠብቁ ይቅርታ በሉ
ምንም አይጎልብን። እግዚአብሔር ነው ወደኛ በቃ አምላካችን ወደኛ ይቀርብናል። ከኔ የሚቀነስ ነገር የለም። እኔ አሁን አጥፍቻለሁ በድያለሁ አይደል? ጉልበቷ ስር ወድቄ ይቅርታ ጠየቅኩ። ምን ጎደለብኝ? አተረፍኩ እንጂ የምሬን ነው። እኔ ጎደለብኝ ነገር አለ እሷን ይቅርታ ስለጠየቅኩ? የጎደለብኝ ነገር የለም። እኔ ተጠቀምኩ፣ አተረፍኩ። ልጃችንም ተጠቀመ፣ አንቺም ተጠቀምሽ። እኔ ይቅርታ ማድረጌ ለራሴ ነው የጠቀመኝ ጋር። ስለዚህ ይቅር እንባባል። በቃ የትኛውም አይነት ነገር መንገድም ቢሆን ማለት ነው። የምሬን ነው ማርያም። በቃ ይቅር እንባባል። ሰላም እናውረድ። ሰላም እንዴት ደስ እንደሚል እኮ ማርያም። ሰላም እንደማውረድ የሚሰማ ሰላም ራስ የለም። የምሬን ነው በጣም ማርያም። ሰላም ጸጥ ያለ ነገር በቃ እየተነጋገሩ በስነ ስርዓት ኑሮን መኖር እንደዛ አድርጉ። እስኪ አስደስትን። ኮሜንት ላይ ታረቅን እኮ ይቅርታ ጠይቁ። እንደውም ይቅርታ ጠይቁ። እሺ ይቅርታ ጠይቁ። በእኛ ስም ይቅርታ በሉ። እሺ ሁላችንም በልባችን የያዝናት ነገር አለች። እስኪ እሷንና እንስበራት እና ሰይጣን እረር ደብን ቀጥል ይበል። እስኪ በዚህ ምክንያት ብቻ ማርያም እስኪ እናሸንፈው። የታባቱ እመቤቴ በእርግጠኝነት ብዙ ሰው ይታረቃል በዚህ ቪዲዮ። እስኪ ታረቁና አስደስቱን። እስኪ እናቴ ትሙት በአገር ውስጥም ውጭም ያላችሁ እስኪ ታረቁ። በቃ ሰላም። የምሬ ነው ማርያም። እኛ የሚሰማንን ስሜት የሆነ እንደዚህ ከፍቼ አላሳየው ነገር የምሬ ነው ማርያም። እና ሰላምን የመሰለ ነገር የለም በዚህ ምድር ላይ ማለት ነው። ለዓለሙ ሁሉ ሰላም ያስፈልጋል። አረ በጣም መቤቴ ወደፊት እኮ ብዙ ነገር ይገጥመናል። ግልጽ ነው በጣም ይገጥመናል ብዙ ነገር። ግን ደግሞ የምናምለው አምላክ ያሳልፈናል። በቃ እንዲህ ያረግሻል። አሁን ብዙዎቻችሁ እያያሉት ነገም እንዲህ አርጎሽ ይሄዳል፣ እንደዚህ ትሆናላችሁ፣ አይ እናንተ ልጆች መጨረሻችሁ ይባላል። አትፍሩልን። ባይ ዘ ወይ የምትፈሩልን ሰዎች ማለት ነው በጣም ስለምትወዱን ስለምታስቡልን ነው የምትፈሩልን። ግን ማለት ነው የምትወዱን ከሆነ አትፍሩልን። እሺ ጸሎት አርጉልን። በቃ አይግጠማቸው በል ይመጣል። አይቀርም እኮ ማዕበል አይቀርም እኮ። ከዚህም የባሰ ብዙ ነገር ይፈጠራል። ብዙ ፈተናዎች አሉ። ሰው ሆነን ደግሞ ማንፈተን ሰው የለም። ግን የምናምለው አምላካችን ያሳልፈናል። እኛ ቀን በቀን ቅዱስ ገብርኤል ቤተክርስቲያን ነው እየተሳለምን ነው የምንሄደው ቀን በቀን። እና ታዲያ እኛ የምናከብረው ገብርኤል አያጋልጠንም ብዬ ማምናለሁ። ስለዚህ እናንተም በሃይማኖታችሁ ደግሞ ጸልዩልን፣ ለራሳችሁም ጸልዩ ሰላም እንድትሆኑ። በጣም ታረቁ። በቃ የዛሬ ቪዲዮቻችን ታረቁ ነው። በቃ እሺ የዛሬ ቪዲዮ ሀሳባችን ታረቁ ነው። እንደውም ርዕሳችንም ታረቁ ነው መሆን ያለበት። ታረቁ። እሺ መታረቅ በጣም ስለምንወዳችሁ ነው እኛ ከልባችን እንደዚህ ዝርዝር አድርገን የምንነግራችሁ። እሺ የምር በቃ እንደ ፋሚሊዎቻችን ታረቁ። እንወዳችኋለን። ሰይጣንን አሸንፈን እናሸንፋለን። በዚህ ቪዲዮ ኮሜንትም ሆነ በእኛ በቲክቶክ ሜንሽን እያደረጋችሁ ታረቅን የሚል ነገር ብቻ ነው። አሁን በዚህ ቪዲዮ ታረቅን የሚል ነገር በጣም ብዙ ሰው ጠብቃል፣ ማየት እንፈልጋለን። ማርያምን እንፈልጋለን። ታርቀናል። የእናንተም ደስታ ለኛም ቤታችን ገባ የሚለውን ነገር ነው መስማት እንፈልገው። እግዚአብሔር ያሳከው። ጥሩ ነገር ያሰማው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለምትሰጡን ሀሳብ ሁሉ እግዚአብሔር ይስጥልን፣ እናመሰግናለን። ዩቲዩባችን ሰብስክራይብ አድርጉን፣ በእሱ ሳፖርት አድርጉን በደንብ። በጣም ነው የምንወዳችሁ የምናከብራችሁ፣ እናመሰግናለን። የኔ ማርቆ ሙዝ ልጋብዝ ማርያም ቅድም እንድንበላ ይገዝተን ቤኮኩ ነው ስጠኝ አልኩትና ረስቼውንካ ሙዛችን እስከንበላ ድረስ የሆነ ነገር በላቸው። ምን ይበላቸው? ታረቁ። እሺ አደራ። እንደው መቤቴ እስኪ እንደው አገር ጉድ ይበል። እንደው መጨረ እንዲሆነው ነበር እንዲሆኑ ያለ እኮ የኛ አለ እኮ አንዳንድ እኮ አለ እኮ እንደዛ እንዳልሆኑ አሁን እንደዚህ ሆኑ። ድሮስ እናቃጥላቸው። እስኪ ታረቁና ታረቁ። አሁን በእኛ እኮ ብዙ እኮ የቅርብ ሰዎቻችን ምን አስዋሸኝ ማርያምን የደበራቸው ሰዎች አሉ። ግን በቃ እግዚአብሔር ብዙ ፈተናዎች አሉ። ግን ደግሞ እሱንም ፈጣሪ ያስተካክለዋል።
በጣም ቀላል ነገር ነው። ይሄ የሚስተካከል ነገር ስለሆነ አሁን እናንተ ራሱ ስትታረቁ ከናንተ ጎን ያሉ ወዳጆች ዘመዶቻችሁ ብዙ ሐሳብ ሊሰጧችሁ ይችላሉ። ያንን ተውት፣ ያሬን አሳልፉትና መስማት ሰሟቸው፣ ግን ወደ ውስጥ አታስገቡት። ዝም ብሎ እዚህ ጋር ሆኖ እንደዚህ ይለፍ። ገባችኋ? አለመስማት አላውቅም ማለት ያው ካለማክበር እነሱን ንቀው ምናምን እንዳይመስል መጥፎ ሐሳብ አይሰማም ማለት ሲጀምር እሱ የታወቀ ነው። ግን እንደው አንዳንድ ትልልቅ ሰዎች ሲናገሩ ትልልቅ ሰዎችን ማዳመጣ ዝም ብላችሁ አዳምጣችሁ አለማስገባት ነው። የራሳችሁን ልብ የሚላችሁን ብቻ ተከተሉ። በቃ ልባችሁ የሚለውን ነገር አምናችሁበት ወሰናችሁበት ሂዱ። በቃ ይሄን ነው የምንላችሁ። ሙዝ ላይ ብዙም አይደለም። እንወዳችኋለን ጋይስ። ናቸውም ብላቸው እንዳላወራባችሁ ማለት ነው። ሰብስክራይብ አፌን በሙዝ ሙላችሁ ሰብስክራይብ አድርጉ። በጣም ነው የምንወዳችሁ፣ በጣም ነው የምንወዳችሁ፣ ምናከብራችሁ የኛ ፋሚሊ። የዛሬውን ኮሜንታችን እንጠብቃለን። በጣም ብዙ እርቅ እንዲወርድ እንፈልጋለን። ሁላችሁም በየሃይማኖታችሁ ፈጣሪያችሁ ወደ ቤታችሁ ይግባና ሰላማችሁን ያወርድላችሁ፣ ያብዛላችሁ። አሜን። አንድ ላይ ፍቅር ያሸንፋል። እንወዳችኋለን። በጣም ነው የምንወዳችሁ፣ ምናከብራችሁ። ይመቻችሁ። ባይ ባይ።